ፎቶ ለመነሳት ካሜራ ፊት ስትቆሙ ያነሳስ ስታይል የጠፋባችሁ የምትቸገሩ ከሆነ ከዚህ ቪዲዮ በኋላ ታመሰግኑኛላችሁ። በዚህ አፕሊኬሽን የትም ቦታ ብትሆኑ የተለያዩ የሚያማምሩ ፎቶዎችን በቀላሉ እንድትነሱ ይጠቅማችኋል። ይህ አፕሊኬሽን በውስጥ የተለያዩ ፎቶ ፖዞችን ስለያዘ ከነዚህ መሃል የሚመቻችሁን በመምረጥ በቀላሉ መነሳት ትችላላችሁ። ታዲያ ይህ አፕሊኬሽን ለሴትም ለወንድም የተለያዩ ፎቶ ፖዞችን ያዛለ። እነዚህን ሁለቱን አፕሊኬሽኖች ከየት እንደምታወርዱ አሳያችኋለሁ። ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ጀምሩ። እንደዚህ አይነት ጠቃሚ የሆኑ ቪዲዮዎች እንዲደርሳችሁ ደግሞ እዚህ ጋር የፕላስ ምልክቷን በመንካት ቤተሰብ መሆናችሁን አትርሱ። ይህንን አፕሊኬሽን ከየት እንደምታወርዱ ላሳያችሁ። በመጀመሪያ ወደ ፕሌይ ስቶር ትሄዱና ሰርች ማድረጊያው ላይ ኢትዮ አፕስ ብላችሁ ሰርች በማድረግ የኛን አፕሊኬሽን ስልካችሁ ላይ ኢንስታል ታደርጋላችሁ። እኔ ኢንስታል ስላደረኩ ኦፕን ይለኛል። ኦፕን ሚሊዮን በመንካት እዚህ ሰርች ማድረጊያው ላይ PHPP ብላችሁ ሰርች ታደርጉ እንደዚህ አይነት ፎቶና ጽሁፍ ያመጣላችኋል። የኛን አንድ ጊዜ በመንካት እነዚህን ጽሁፎችን ስክሮል ስታደርጉ መጨረሻ አካባቢ እዚህ ጋር ለወንድም ለሴትም የተለያዩ አፕሊኬሽኖች ናቸው። ከሁለቱ ለእናንተ የሚሆነውን አንዱን በማውረድ በቀላሉ ገራሚ የሆኑ ፎቶዎችን መነሳት ትችላላችሁ። ቪዲዮን ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ይመቻችሁ።